السلام عليكم ورحمة الله وبركاته. ود መምህራን እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ምናልባት ትንሽ አንዳንድ የከበዳችሁ ነገር ካለ ጥያቄ አዘገጃጀቱን ባለፈው ያሳየኋችሁን ኤክሴል ላይ እሱን አጠር ያለ ቱቶሪያል ልቀቅላችሁ ብዬ ነው። እዚች ጋር እንደምታዩት ፎርማቱ የላኩላችሁ ይሄን ይመስላል። በመጀመሪያው ላይ ኩዌሽን ታይፕ አለው። ኩዌሽን ግሩፕ የሚል አለ፣ ኩዌሽን ሌቭል፣ እዚሁም ደግሞ ኩዌሽን እና እዚህኛው ላይ ደግሞ ማርክ አለ እንደምታዩት። ከዛ ኦፕሽን 1 ኦፕሽን 2 ኦፕሽን 3 ኦፕሽን 4 ይላል። ምናልባት ሌሎቻችሁ በሰዓቱ ያልተገኛችሁ መምህራኖች ካላችሁና ያላችሁትም አንዳንድ በሰዓቱ ያው ቸኩለንም ስለነበረ ካልገባችሁ በሚል ነው ይሄን እየሰራሁት። እዚች ጋር እንደምታዩት መልቲፕል ቾይስ ይላል። ይሄ ብዙ መልስ ሲሆን ማለት ነው። አንድ ጥያቄ ለምሳሌ ይሄኛው which one of the following refers to an idea ምናምን የሚለው ጥያቄ ሁለት ምርጫ ካለው እሱ በዛ መልቲፕል ቾይስ እንለዋለን። ካልሆነ ደግሞ እቺን መልቲፕል የምትለዋን ወደ ሲንግል በሚል እንቀይራታለን ማለት ነው። ሲንግል በሚል እንቀይራትና ሲንግል ቾይስ ካደረግነው አንድ መልስ ብቻ ይኖረዋል ማለት ነው። ይሄኛው ኩዌሽን ግሩፕ ችግር የለም። ከፈለጋችሁ ግሬድ ቲዮሪ በሉት፣ ከፈለጋችሁ ባዶ አድርጉት። እኔ አስተካክለዋለሁ ይሄኛው ማለት ነው። በአላህ Subhanahu Ta'ala ፍቃድ በዛ መልኩ አድርገን እናስተካክለዋለን። ሌላ ይሄኛው ኩዌሽን ሌቭል የሚለው ሌቭሉ ይሄኛው እዚህ ጋር እንደምታዩት ጥያቄው ከባድ ነው ቀላል ነው የሚል ሶስት አይነት ሲምፕል፣ ሚዲየም እና እንደዚህ ደግሞ ሃርድ ብለን ካስቀመጥናቸው ወይ ደግሞ ሌሎች የምንጠቀማቸው ቃላቶች ካሉ እነሱን በጣም ከባድ፣ ቀላል እና መካከለኛ ብለን ጥያቄውን አዘገጃጀት ሁኔታ ሌላ አካል ለሚያየው አካል በቃ የኛን ሁኔታ የሚገልጽ ነው። እሱ ላይ በዛ ልክ አድርጋችሁ ተጠቀሙት ጥሩ ነው። ካልሆነ ተመሳሳይ የምታደርጉት የሚፈጥረው ችግር የለም። ግን ምን አይነት ጥያቄ ነው ያወጣው? ከባድ ጥያቄዎችን ስንት አውጥቷል? ቀላል ጥያቄዎችን ስንት አውጥቷል? ይሄው እንግዲህ ለእናንተ ማወራው አይሆንም ማለት ነው። በብዙ ነገሮች ከኔ ተሻላችሁ ስለሆናችሁ ይሄ እንደዚህ አይነት ነገሮች ላይ መስራት ካለባችሁ ስሩት። መስራት ካልፈልጋችሁ ደግሞ ሲስተሙ ላይ የሚፈጥርብን ችግር የለም ማለት ነው። ከዛ ጥያቄዎችን በዚህ መልኩ እዚህኛው ላይ ታስቀምጣላችሁ። አጋጣሚ ሆነ ይሄ እኔ ለሳምፕል ስለሆነ ያስቀመጥኩት አንድ አይነት ጥያቄ ነው። ምክንያቱም በዛ ሁሉ ለእናንተ እንድታያችሁ እንጂ ያው ጥያቄ በትክክል ያወጣች አዘጋጅቼ አይደለም ማለት ነው። እዚህ ጋር ማርኩ ነው። ለምሳሌ ማትስ ወይ ፊዚክስ ከሆነና ያው ሰርተው ነው የሚያገኙት 3 ማርክ የሚይዝ ከሆነ እቺን አንድ ያልኳትን እዚህኛይቱ ጋር 3 ማድረግ ነው ማለት ነው። 3 ማርክ ከሆነ 3 4 ከሆነ 4 በዚህ ማርክ ተማሪዎቹ ጋር እንደዛው ይሄድላቸዋል ያዩታል ማለት ነው። ምርጫ ላይ አለ። ይሄ ኦፕሽን 1 ማለት ኤ ነው የመጀመሪያ ምርጫው እንደማለት ነው። ኦፕሽን 2 ቢ፣ ኦፕሽን 3 ኦፕሽን 4 እያለ ይቀጥላል። እዚች ጋር ምናልባት ባለፈው ነው ያው ስነግራችሁ ትንሽ ተሳስቻለሁኝና በዚህ መልኩ ጥያቄውን ሳይሆን የምናስቀምጠው የምርጫው ለምሳሌ ፔር ሪቪው ጆርናል ፕሮቶሲስ ይላልና እነዚህን ሳይሆን የምናስቀምጣቸው መልሱ ኤ ከሆነ ኤ እንደምንለው ሁሉ ኦፕሽን 1 ኦፕሽን 2 ኦፕሽን 3 ያለ ነው የምናስቀምጠው ማለት ነው። እነዚህን እናጠፋቸውና ለምሳሌ ይሄ ፔር ሪቪው ከሆነ መልሱ እቺኛይቱን እቺ ጋር ኮፒ እናደርግና እዚች ጋር ቁጭ እናደርጋታለን ማለት ነው። እዚች ጋር ቁጭ እናደርጋታለን። ከዛ ከፈለጋችሁ ይሄንን እንደዚህ ታረጓትና ቁጥሮቹን ብቻ መቀየር ነው። ቁጥሮቹን ይሄ ለምሳሌ ኦፕሽን 2 ማለት ቢ የሆነው መልሱ ማለት ነው። ኦፕሽን 3 ኦፕሽን 4 ይላል። እቺኛቱ ያው ድራግ ስላደረኩት ነው። ይሄኛው ኤ ከሆነ እሱ እዚህ ጋር የሚመጣው እቺኛቱን ቀይረና እንደዚህ ታረጋታለሁ። እዚህኛው ላይ እንደዚሁ ሶስተኛው ከሆነ 6 ማትሪክ 3 አደርጋለሁ ማለት ነው። በዚህ መልኩ እያደረገን ጥያቄያችንን እናዘጋጃለን ማለት ነው። ባላህ ፍቃድ እንግዲህ የሰራነው ጥያቄ በዚህ መልኩ ከጨረስን በኋላ አፕሎድ የምናደርገው ይሄንን አሁን ኦፕሽን 1 አልኩት። ኦፕሽን 1 ማለት ይሄን መልሱ ተማሪዎች ጋር በዛ ልክ ነው የሚመጣላቸው። ልክ ያንን ሲመርጡ ራይት መሆኑን ያረጋግጥላቸዋል። እነሱ ልክ እንደጨረሱ ኦልሬዲ ውጤታቸውን ከስንት እንዲያገኙ እሱ ሁሉ ጭምር ይነግራቸዋል ማለት ነው። በዚች መልኩ አድርጋችሁ አዘጋጅታችሁ ለቅዳሜ የሙከራ ፈተና ይኖራቸዋል። ምናልባት ከስንት ምን ያክል ጥያቄ እንደምታዘጋጁ ከአንዋር ጋር ተነጋገራላችሁ ወይ ደግሞ እናንተ ይሄን ያክል ብዙ ባይበዛ ጥሩ ነው። ለሙከራ ያክል ስለሆነ ምናልባት እኛም እናንተም ቼክ እንድናደርጋቸው ማለት ነው። በዛ በተረፈ ደግሞ ሲስተሙ ላይ እንዴት ነው አፕሎድ የምናደርገው ተማሪዎች እንዴት ይሰሩት እንዴት ነው የምናገኘው
በምን መልኩ ነው ተማሪዎች መስራት አለመስራታቸውን የሰዓቱን ምናምን የሚለውን ነገር ነገም 10 ሰዓት እንዲተቀጣጠል ነው። በዛ ስንገናኝ ያለውን ነገር ማየት እንችላለን ማለት ነው። ሁላችሁም በዛ ተዘጋጅታችሁ እንድትመጡ እንግዲህ እኔም ፕሮግራም ሌሎችም ይዛችሁ የነበሩኝ ፕሮግራሞች ትቼ ዛሬ ስብሰባ ስለነበረ እሱን ታሳቢ አድርጌ በዛ ኬዝ ነው ወደ ዛሬ የተቀየረው። እናንተም ስላልተመቻችሁ ለነገ ግን ሁላችንም በሰዓታችን ተገኝተን ያለውን ነገር ለመጠቀም እንሞክር ለማለት እወዳለሁ። የሚያስቸግራችሁ ነገር ካለ ደውላችሁ መጠየቅ ትችላላችሁ፣ አሰራሩ ላይ ማለት ነው። ይሄኛው አድካሚ ነው፣ ሌሎች አማራጮች በዚህ መልኩ ቢሆን ምናምን እነሱን ደግሞ ያው በሂደት የምናወራቸው የምናያቸውም ይሆናል ማለት ነው። ምናልባት ኤግዚት ላይ ጥያቄ ማዘጋጀት ያን ያክል ትንሽ ሊያስቸግር ይችላል። እንደ ወርድ ላይ እንዳለው አይደለም። ሌሎች ወይዎች ካሉ ወይ ደግሞ ሲስተሙ ባይ ዲፎልት ፒዲኤፍ እና ወርዶችን የሚቀበልበት መንገድ የሚስተካከል ከሆነ እሱን በሂደት የሚታይ ይሆናል። ለጊዜው ግን አሁን በዚህ አሁን ባለንበት ሌቭል ላይ የግዴታ በዚህ መልኩ መስተካከል መዘጋጀት ስላለበት ይችን መንገድ ተጠቅማችሁ ሁላችሁም ጥያቄያችሁን እንድታዘጋጁ ነው። ያው ሁላችሁም ታዘጋጃላችሁ ብዬ ተስፋ አደርጋለሁ። ግን ያላስተካከላችሁት ወይም የተበላሽባችሁ የረሳችሁት ነገር ካለ እሱን ለማሳሰቢያ ያክል ነው ይሄን ያዘጋጀሁት ማለት ነው። ቪዲዮውን ሰዓት እንዳላበዛባችሁ ለዚህ መቆጠብ ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።